ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? እንዴት ናችሁ? አለን አልሐምዱሊላህ። ዛሬ ለማስታወስ የፈለኩት እስልምናን የተመለከተ ብዙ እህቶች፣ ወንድሞች እንዲሁም የራሳቸውን ሃይማኖት አጥንተው ወይም ደግሞ ተምረው ግንዛቤውን ያላወቁ ሰዎች በሰው ሃይማኖት እንዲሁም በእስልምና የሰውን ክብር በማይነካ የሰውን ክብር በሚጠብቅ በሆነው እስልምና አንዳንዶቹን ጫፉን ቀንጨፍ አድርገው ምንም ነገር ግንዛቤ የሌላቸው ሰዎች የእስልምናን ስሙን እያጠፉ ለሚገኙ ሰዎች ይህ ቪዲዮ እንዲደርስልኝ ነው የመጀመሪያ በአክብሮት የምጠይቃችሁ። ከእስልምና ውጭ የሌሉ የሆኑ የሃይማኖት ተከታዮች ለእስልምና ያላቸው አመለካከት ካሁን በኋላ ግንዛቤ ኖሯቸው የእስልምና የማንም ክብር እንደማይነካ የማንም ሃይማኖት መጋፋት የሌለበት እስልምና መሆኑን ልታውቁ ግድ ይላችኋል። አይደለም የሰውን ነፍስ አይደለም እምነት የእምነት ተቋማትን ማውደም አይደለም የሰውን ነፍስ አንዲት ነፍስ ያጠፋ እኛ እስልምናችን የሚለን ዓለምን በሙሉ እንዳጠፋ ነው። አንዲት ነፍስ ያላግባብ ያጠፋ ያላግባብ ለምሳሌ ብዙዎች ጫፉን ተከትለው የሚሄዱት በድሮ በአሷሃቦቹ ጊዜ በጂሃድ ወቅት ላይ ሲጋደሉ የነበሩት በጦርነት ጊዜ መጽዋዕት ሲከፍሉ የነበሩትን የነሱን ታሪክ ወይም ደግሞ በእኛ በሸሪዓችን በእስልምና ፍየሎችን ወይም በጎችን ያስተራድድ ትምህርት በምናስተምርበት ጊዜ የሷን ጫፍ ይዛችሁ እስልምና ለማንጠላሸት እስልምና ለማንኮላሸት እስልምና ስሙን ለማጥፋት እርስ በርስ ለማባላት ወይም ደግሞ ሃይማኖትን ከሃይማኖት እርስ በርስ እንዳይስማማ የምታረጉትና የምታስየሩት ሴራ ይበቃችኋል። እኔ እስካሁን ድረስ ብዙ ቪዲዮዎችንም እየሰራው ነው፣ ወደ ሰው አይደርስም። ለምንድን ነው እንደዚህ የሚሆነው? ኢትዮጵያዊ ተቻችለን እኮ ነው። እነ ኡሙ አይመን የት ነው አሷሃቦች ተሰደው ሲመጡ የነብዩ ሰለላሁ ዐለይሂ ወሰለም እኮ ሚስት መታ ኡሙ ሰለማ የት ነው ያረፈችው? አክሱም ጽዮንን ያስተማረችው እኮ እሷ ናት እኮ። እና ስለዚህ ያንን ያስተማረችበትን ሀገር አሷሃቦች ተሰደው የመጡበትን ሀገር ያረፉበትን ሀገር እኮ የሶላት መስገጃና እንዲሁም ደግሞ የቀብር መቀበሪያ አጥተው እየተንገላቱ